እንደምን አላችሁ በአለም ዙሪያ የምትገኙ ውብ ኢትዮጵያውያን ብሩክታይት ውብሸት ወርቅ እባላለሁ። ዛሬ የሚገኘው ኮሎምቢያ አካባቢ የሚገኙ ወላጆች ባዘጋጁት ኑ ጭቃ እናብካ በሚለው መርሃ ግብር ላይ ነው። በጣም ብዙ ልጆች አሉ፣ ወላጆች አሉ። አብረን በጋራ ሆነን ጭቃ እያቦካን ነው። ደስ የሚል ጊዜ እያሳለፍን ነው። ወላጆች ምን ተሰማቸው፣ እናቶችም አሉን፣ ልጆችስ ምን ተሰማቸው የሚለውን ነገር አብረን በጋራ እናያለን። ለምን መጣሽ? ጭቃ ማብካ። እውነት ጭቃ ልታቦኪ ነው የመጣሽው? ጭቃ ማብካት ደስ ይላል። ኧረ አብክተሽ ታውቂያለሽ ከዚህ በፊት? መቼ? ትምህርት ቤት አብክተሽ ነበር? ምን ለመስራት? ወፍ መስታወት እና ፀሐይና ጨረቃ አንድ ላይ ፀሐይና ጨረቃን አንድ ላይ አድርገሽ ጠዋትና ማታን ማለት ነው። እንደ አሁን በዚህ ቦታ ፀሐይ ናት፣ ከዛ ጨረቃ የሸፈነች በጣም ደስ ይላል። እና አሁን ምን እየሰራሽ ነው ታዲያ? ጀበና እኛ እየሰራን ነበር። ጀበና ሰራሽ ታዲያ አንቺ? እስካሁን አልሰራሁም፣ ግን ወፍም እዚህ ጋር ሰርቻለሁ። ወፍ ሰርተሻል። በጣም ታምራለች። አመሰግናለሁ። እኔ በጣም አመሰግናለሁ። ላይቴ ዛሬ ምን ልታረጊ ነው የመጣሽ? ጭቃ ልታቦኪ እና እያቦካሽ ነው? ኧረ እባክሽ ትወጃለሽ ጭቃ ማብካት? ኧረ ለምን ደስ ይላል? ለምንድን ነው ደስ ይላል? እስቲ እንዴት ነው የምታቦኪ? እስቲ ያሳይኝ። እንደዚህ ታቦኪ። እንዴት ነው ዛሬ ጭቃ እናብካ የሚል ፕሮግራም ላይ የመጣ ነው? ያው እንዴት ሰማሽ? እንዴት ተገኘሽ? በቴሌግራም ግሩፕ ቻት ነው የሰማነው። ባለቤቴ በጣም ይሳተፋል እዛ ግሩፕ ላይ እሱን ሰምተን የመጣ ነው። እንዴት አገኘሽው? ጠብቀሽ ነበር እንደ አይነት ነገር? በጣም ማለት እንደዚህ አልጠበኩም። ከጠበኩት በላይ ነው። በጣም ደስ ይላል። ለልጆች በተለይ ለልጆች በተለይ አንቺስ ደስ አለኝ? ደስ ብሎኛል። አንመጣም ከልጅ ያለ ተማርኩኝ ምናምን ተማርሽ? ያመለጠሽን ማለት ነው። ኢትዮጵያ ያመለጠሽን እዚህ አገኘሽ። እስቲ ስለዚህ ፕሮግራም እንዴት አሰባችሁት? ኦኬ ያ ፕሮግራሙን ያሰብነው በእርግጥ ኢትዮጵያ በደንብ የታወቀ ፕሮግራም ነው። ኑ ጭቃ እናብካ ከነሱ ጋር በመተባበር ነው ይሄን ፕሮግራም ያዘጋጀ ነው። በአጋጣሚ ሆኖ ደግሞ የኛ የክረምት አክቲቪቲያችን የምንጀምርበት ጊዜ ስለነበረ ስለዚህ ከሱ ጋር በማቀናጀት ነው ይሄን ፕሮግራም ያሰብነው። በኮሎምቢያ አካባቢ ለሚኖሩ አበሾች ደግሞ ጥሩ አጋጣሚ ሆነና ያው ዛሬ ያደረግነው ማለት ነው። እንግዲህ በልጅነት ጭቃ አብክታል መቼ? እንዴ በጣም ነበር ሲያሳዛ ጭቃ ማብካት የሚሰጠው ስሜት ማስታወሰው በደንብ በተለይ ግድብ እየሰራን ክረምት ላይ በጭቃ የምንሰራው ግድብ፣ ከዛ ላው ላይ ጀልባ አድርገን ላው ላይ የምናደርገው ነገር እሱ ነገር መቼ የሚረሳ ነገር አይደለም። ሰው ያንን ደግሞ ወደ ልጆቻችን በማምጣት እዚህ እንደልብ ባይገኝም ጭቃው ግን ያው እንዳየሽው በሱ እኛም እንድናስታውሰው እነሱም ደግሞ ሲያድጉ እኛም ጭቃ ቦክተናል እንዲሉ ለማስታወስ ይሆናል። እኛም እኮ በተወሰነ መልኩ ትንሽ ስናቦካ ምናምን ስንሞካክር ነበር። እሺ ምን እየሰራሽ ነው ታዲያ? ጀበና። እስቲ የሰራሽውን እስካሁን ድረስ አሳይኝ። ምን ሰራሽ? ያንን የጀበናው ለዚህ ማድረግ ነው እና ያንን ጭሱን እና ያንን የዛ ጭሱን ነው እና እነሱ ሲኒውን ነው እና ያንን ፖፕኮርን። ይሄ ፈንዲሻ ነው? ፖፕኮርን ፈንዲሻ። ዋው በጣም ነው የሚያምረው። እና አሰስ ለጎረቤት ምናምን አሰስ ፈንዲሻ አሰስ ታዲያ አብረሽ ቡና ለሚጠጡ ሰዎች ጎበዝ። ኑ ጭቃ እናብካ። እሺ ከየት የመጣ ሀሳብ? እሺ ቴንክ ዩ ዳርኩሽ ዮሴፍ እባላለሁ። እኔና ባለቤቴ ሀመረት ትባላለች። የመጀመሪያ ልጃችንን ስንወልድ ለልጃችን ስንል የፈጠርነው ነገር ነው። ኦልሞስት ከ12 ዓመት በላይ ሆኖታል አሁን
ምንድነው መሰለሽ ሀሳቡ ልጆችን ከተፈጥሮ ማገናኘት፣ በዓላቸውን እንዲያውቁ ማድረግ፣ ከዛ ደግሞ ከወላጆቻቸው ጋር ኳሊቲ ታይም እንዲያሳልፉ ማድረግ ነው ሀሳቡ። ስለዚህ በተለያየ መልክ እናዘጋጃለን። እንዳልኩሽ ከቤተሰብ ለልጃችን ስንል የጀመርነው ነገር የጎረቤት ልጆችን ወደኛ ቤት በመጋበዝ ከዛ ደግሞ ትምህርት ቤቶች ጋር በመሄድ እያሳደግነው አሁን በደንብ የሚታወቅ ኢኒሼቲቭ ሆኗል። አዲስ አበባ ውስጥ አዲስ አበባ ውስጥ አለ ይፈውደም። አዲስ አበባ ውስጥ ሴንተር አለን 22 የሚባል አካባቢ ልክ እንደ ፕሌግራውንድ ያው እንደ አቅማችን እንደዚህ በጣም የሚያምር መናፈሻ ባይሆንም ልጆች መተው እዛ የተለያየ አክቲቪቲ የሚሰሩበት ቦታ አለ። መቼ ነው? ሁሌ ልክ እንደ ፕሌግራውንድ ነው። ኤኒ ታይም አፍተር ስኩል ፕሮግራም ስላለን ሬስቶራንትም ከጎኑ አለው። አገር በቀል ምግቦችን ይመገባሉ፣ ምግብ ያበስላሉ፣ እዛ እንጀራ ይጋግራሉ፣ ልጆቹ ዳቦ ይጋግራሉ፣ ፈተላ እንዳይሽ ጥጥ ይፈትላሉ፣ ይሸምናሉ። ዶሮዎች አሉን፣ ዶሮ ያበላሉ፣ ይወቅጣሉ፣ ይፈጫሉ፣ ብዙ አክቲቪቲዎች ይሰራሉ። በጣም ደስ ይላል። 22 ኤግዛክትሊ ነው 22 ድንበሯ ሆስፒታል ጋር ሆነ ኑጭቃና አካባቢ ነው። በደንብ ማወቅ ይቻላል። የታወቀ ነው። ከዛ ውጪ በየአመቱ ደግሞ ፌስቲቫል እናደርጋለን። መስቀል አደባባይ በየአመቱ እናደርጋለን። እሱን ለ7 ጊዜ ያህል አድርገነዋል። ብዙ ሰው ነው የሚመጣው። እንደ መቼ ነው? ልክ ኦክቶበር ላይ ነው የምናደርገው። ከኦክቶበር እና ኖቬምበር መሀል ላይ ነው የምናደርገው። አንዱን ቀን ነው። ታላቁ ሩጫ አካባቢ ማለት ታላቁ ሩጫ አካባቢ ሞር የዛ ጊዜ ጥምቀት ነው። ጥቅምት አካባቢ በደንብ አየሩም ደስ ይላል፣ አበቦች ይወጣሉ እና አየሩም ቆንጆ ስለሆነ ለልጆች አዲስ ዓመት መንፈስ ነው። እንደዛ እናደርጋለን በየጊዜው። ብዙ ሰው ነው የመጣው። 20,000 ሰው 15,000 ሰው ነው። ብዙ ነው። ቪዲዮ ያሳያል ማለት ነው። ጥሩ ነው። እሺ አሜሪካስ የተጀመረበት ነገር? አሜሪካ ደግሞ ያው እንግዲህ እኛ ሀሳባችን ልጆችን ከተፈጥሮ ሲባል ያው ልጆች የዓለም ልጆችን ማለት ነው። ላይክ ኢትዮጵያዊነት ከኢትዮጵያዊ ቢነሳም ግን ይሄ ሀሳብ ለሁሉም ልጅ የሚሆን ነው። ያገለግላል። ልጅ ነው yes እና ከሀሳቡ ወንዝ የሚሻገር ነገር ስለሆነ የተለያየ ሀገሮች ላይ ሞክረናል። ለምሳሌ ዱባይ አድርገናል። ኢትዮጵያ ውስጥም የተለያዩ ክልሎች ላይ እናደርጋለን። ሌላኛው ታርጌታችን ደግሞ ስቲል አሜሪካ ደግሞ ብዙ ህዝብ ያለበት ቦታ ነው። ኢትዮጵያኖችም ብዙ አሉ አይደለ? ስለዚህ እሱን በማሰብ ነው የጀመርነው። ዘንድሮ ነው የመጣነው። እንግዲህ ኦፊስ ሴንተር ኤስታብሊሽ እያደረግን ነው እዚህ ጆርጂያ መንገድ ላይ 87 የሚባል ቢልዲንግ ላይ እሱንም እያደረግን ነው። ከዛ ውጭ ደግሞ እንደዚህ የፓርክ ኢቨንቶች አሉን። በየሳምንቱ በየ15 ቀኑ የተለያየ ቦታ ላይ እየዞርን እናደርጋለን። ዛሬ እንዴት ነው ይሄ ፍጥጥ ፈተላ እንዴት ይዞታል? ቆንጆ ነው፣ ጥሩ ነው። ያው እንግዲህ እንደሚያዩት ልጆቻችን ጭቃ እያበኩ እርሶ ደግሞ ጥጥ እየፈተሉ ነው። እንደው የዛሬውን ቀን እንዴት ያዩታል? በጣም ቆንጆ፣ ደስ ይላል። የሀገራችንን ባህል የሚያስተዋውቅ ነው። ደስ ይላል። እንደው ዛሬ ጭቃ የምናቦካበት ቀን ነው ተብሎ ሲነገሩት ምንድን ነው የተሰማው? ያው ለማየት ጓጓሁኝ እና ያው ከልጆቹ ጋር መጣሁ። እንደጠበቁት ነው? አዎ፣ በደንብ እያቦኩ ነው። እርሶ ግን በልጅነቱ ጭቃ አብክተው ነበር? አዎ፣ ሳናቦካ ያው እየሰራን ነው ያደግነው። ጭቃ እያቦካን ደስት እንሰራለን። እንጀራ ብለን ቅጠል እየቆረጥን በዛ እየተጫወትን ነው ያለ። እንግዲህ እንደምታዩት ኢትዮጵያዊነትን የሚያሳዩ በጣም የተለያዩ ነገሮችን እያየን ነው። ቁም ነገሮችን እየሰማን ነው። አብረን ከቆየን ብዙ ነገር እንሰማለን። መልካም ጊዜ ይሆንላችሁ። እስቲ የልጅነት ጊዜሽን አስታውሽና ጭቃ አብክተሽ ነበር እንዴ? አዎ፣ በደንብ ማለት እንደዚህ ሳይሆን እንዲሁ በደንብ ከዝናብ በሚወርደው ጭቃ በደንብ አብክቼ ነበር። ኦሪጂናሉን አግኝተን ያወቃን ማለት። አሜሪካስ እንዴት ነው የተጀመረበት ጊዜ ሁኔታ ምን ይመስላል? እንግዲህ አሁን የሚገርምሽ ገና ሁለተኛ ወራችን ነው ስታብሊሽ አደረግን። ከመጣን ኦፊሱ ከተጀመረ 3ኛ ወሩ ነው። ግን ጥሩ አቀባበል አለው። ዞሮ ቀድመን ስራዎችንም ስለሰራን የተለያዩ ቦታዎች ላይ እንሰራለን። በተለይ ደግሞ ለአዋቂዎችም ፕሮግራሞች አሉ። ለምሳሌ ስዕል መስራት የሚፈልግ ሰው፣ ሸክላ መስራት የሚፈልግ ሰው፣ ይሄ እንደ ቴራፒም ነው በነገራችን ላይ።
ጋር የነበረውን ነገር ለልጆቻችን ማስተላለፍ የምንችልበት አንድ መልካም አጋጣሚ ነው ብዬ አስባለሁ። አንተስ ምን ትላለህ? እንደው ቢያንስ ወላጆች ከዚህ በኋላ ያሉትን ፕሮግራሞች በደንብ መሳተፍ እንዲችሉ ምንድን ነው የምታስተላልፈው? እንግዲህ ረጅሙ ጊዜ ከዓመት ውስጥ ልጆቻችን ቤት ውስጥ ናቸው የሚቀመጡት እና ሁልጊዜ ይጓጓሉ። ያው ደጅ ወጥተው ለመጫወት ይጓጓሉና ያው በሰመር ደግሞ የተለያዩ አክቲቪቲዎች ይኖራሉ። በእርግጥ ለወላጆችም ለልጆችም የሚሆን ግን ወላጆች ደግሞ ዊንተሩ ላይ ስለማይቀርብን ስለምንሄድ ያንን ደግሞ ቀነስ አድርገን ሰመር ላይ ልጆቻችንን ይዘን ብንመጣ ብናጫውት ብዙ ሰዓት ብንሰጣቸው መቼም አንዴ ካለፈ ተመልሰን አናገኘውም። ጥሩ አጋጣሚ ነው ብዬ አስባለሁ እና እኔ ዴዲኬትድ ሆኜ ያንን የማደርገው ለዛ ነው፣ ልጆቼ ጋር ጥሩ ጊዜ እንዲኖረኝ ማለት ነው። ዛሬ ደግሞ ልጆቻችን እድሉን አግኝተው ዘመኑ በፈቀደው መልኩ በዚህ መልኩ እያሳየናቸው ነውና ምን ታያለሽ? በጣም ቀጥሉበት። በጣም ደስ ይላል። ያው እንደኛ እንደዛ እንደ ኢትዮጵያ ባይሆንም ይሄኛው በቃ ባህሉ ጠብቀው እንትን ለማለት ለመሄድ ደስ ይላል። ባህልን ማወቅ ራስን ማወቅ ጠቀሜታው እንዴት ነው? አሁን ለልጆች በተለይም እዚህ ሀገር ስንኖር ያው እንደሚያውቁት እንዲህ አይነት ነገር ለማስተላለፍ በጣም እየተቸገርን ነው። ወደ ሌላ ነገሩ ነው እያመዘን ያለነው። ግን እንዲህ አይነት ነገሩን በትንሽ እንኳን ልጆቻችን እንዲያውቁ እንዲረዱ ከማድረግ አንፃር ምንድነው ማድረግ የሚገባል ይላሉ? ምን ይመክሩናል? ለኛ ያው በእንደዚህ አይነት መልኩ እያዘጋጃችሁ ለሞላ ጎደል ያው ለልጆቹ ስለሚሆን በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንደዚህ አይነት አክቲቪቲ ሲኖር ደግሞ መሄድ ባለው አይኖ ስራ ምናምን ብዙ ጊዜ ያደርጋል ሰውም፣ ግን በተገኘው ጊዜ በቃ ቤት ውስጥ ስላሉ ብቻ ሳይሆን ነገሮችን አብሮ ማድረግ ምንም ሊሆን ይችላል። ጋርደን ማድረግ ይችላል ወይ ወክ ማድረግ ሊሆን ይችላል። ግን ከልጆቻችሁ ጋር ኳሊቲ ታይም አሳልፉ። ምክንያቱም ልጆች እንደምታውቁ አጭር ጊዜ ነው የሚፈልጉን። ከትንሽ ጊዜ በኋላ አብረውን አይቆይም አይደለ? ወዲያው ነው የሚደርሰው። ከምንገዛላቸው ከምናደርግላቸው ትልልቅ ነገር ደግሞ በላይ የምንሰጣቸውን ጊዜና አብረን የምናደርጋቸውን ነገሮች ሁሉ ጊዜ እሱ በጣም ኢምፖርታንት ነው። አይረሱትም። ሁሌ የሚያስታውሱት ነገር እሱ ነው የሚሆነው። ስለዚህ እንደዛ እንዲያደርጉ እንመክራለን። የ15 ቀኑ እንደሚቀጥሉ ነው የተነገረ። ስለዚህ ምን ታያለሽ? አሁን ይሄ ብቻ ሳይሆን ሌሎች ደግሞ አክቲቪቲዎች ይኖራሉ ለልጆችና ባህላችንንም ማንነታችንንም እናስተላልፍበት መልካም እድል ስለሆነ ምን ታያለሽ? ሲለቀሩ ተሳተፉ ብላለሁ። እንዳያመልጣችሁ። በጣም ትልቅ እድል ነው። እኔ በእውነቱ እኛ ያለንበት አካባቢ አበሻ የለም። ስለዚህ ለዛ ብለን ነው ከሩቅ ቦታ ነው የምንመጣው። ለዛ ብለን ነው የምንመጣው። ተሳተፉ እላለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ምን ታያለሽ? ለጓደኞች ሌላ ቀን መጥተው እንደዚህ እንዳንቺ እንዲጫወቱ ምን ታያቸዋለሽ? ቆንጆና ኑና ተጫወቱ አይደል? ሙዚቃና አብካስ ልንሳል አብረን እንጫወት ያቸው እስኪ ጎበዝ። በጣም እናመሰግናለን። እሺ ላይ ቴንኪ በጣም ናለው። ምን ታያለሽ? ለጓደኞች ሌላ ጊዜ አብረውሽ መጥተው እንዲጫወቱ ጭቃ እንዲያቦኩ ብዙ ነገር መስራት እንዲችሉ ምንድነው የምትያቸው? ኑና እንጫወት አይደለ? ጭቃ ማብካት አለ፣ የተለያዩ ነገሮች መስራት አለ። ኑ ነው አይደለ የምትያቸው? ጎበዝ። ቴንኪ በጣም ነው የማመሰግነው። ሰላም ፈልገው ቀረም ተለው ሐሳብ ካለ ምንም ቴንኪው በቃ እናመሰግናለን። አብረውን ለቆዩ እናመሰግናለን። ቀጥሎም በየሄድንበት ስንመጣ ደግሞ አሁን እዚህ ሰፈር መተናል። ከዛ ሌላም ሰፈር እየሄድን ደግሞ ራሳችንን እናስተዋውቃለን። በብዙ መልኩ ያገኙናል። ስለዚህ ጥሩ ነው። እግዚአብሔር ያክብረልን። በጣም አመሰግናለሁ። እሺ ቴንኪው። ይሄንን በእውነት አዘጋጅታችሁ እንድንሳተፍ እድሉ ስለሰጣችሁ በእውነት በጣም ነው እናመሰግናለን። እኛም እናመሰግናለን። ቴንኪው። እግዚአብሔር ይስጥልኝ። ኦኬ እሺ